እድሜሽ ስንት ነው? 14። የት ነው ተወልደሽ ያደግሽው? ገጠር ነው ተወለድኩት። ሰላሌ የሚባል እዛ ነው ያደግኩት። ከዛ ወደ አዲስ አበባ መጣሁ። ወደ አዲስ አበባ የመጣሁት እህቴ ልታስተምረኝ ነበር ያመጣች። እህቴ ልታስተምረኝ አምጣኝ የባላ እህት ጋር አስገባችኝ። እዛ ስኖር ትምህርቴን አስተማረች። የሁለተኛ ክፍል ተማሪ ያለው ልጅ አደፈረኝ። ከዛ ሁለተኛ ጊዜ ሲደፍረኝ ለቤተሰብ ስናገር ዝም አሉኝ። ከዛ በሁለተኛው ልደግም ስል አምልጬ ከቤት ጠፋሁ። ከዛ ነገርኳቸው ተመልሼ መጥቼ። ከዛ ላመኑኝም አንቺ ሸትሽን ነው ፈልገሽ ነው አንቺ ነሽ ምናምን አሉኝ። ከዛ ለትምህርት ቤት ጓደኛዬ ስነግራት ጓደኛዬ ደግሞ ፖሊስ ጣቢያ ወሰደችኝ። ከዛ እዚህ ቤት አመጡኝ። ፖሊስ ጣቢያ ብዙ 3 ቀን 4 ቀን ካደርኩ በኋላ ወደዚህ መጣሁ። ከዛ ወደዚህ ስመጣ ጥሩ የምክር አገልግሎት ተሰጠኝ። የቴኳንዶ ስልጠና የጤና ትምህርትን ብዙ ነው ስልጣኖችን ተሰጠኝ። በቃ ሁሉም እየረሳው ነው ያለፈው። ጥሩ ነው፣ ደስ ይላል። በወቅቱ ይህ ችግር ሲደርስብሽ ለማን ነበር የተናገርሽው? እንደዚህ ጥቃት ደርሶብኛል ብለሽ ለእናቱ ነው ወይስ ለሌላ ሰው ነበር የነገርሽው? ለእናቱ ነበር የነገርኳት፣ ግን አላመነችኝም። ውሸትሽን ነው ልጄን አውቀሽ ስከሽው ነው አለች። ከዛ በግዝም አልኩኝ፣ አልቅሼ ዝም አልኩኝ። የደፈረሽ ሰው እድሜው ምን ያህላል? በግምት 40 ምናምን ይሆናል። ከተደፈርሽ በኋላ በጤናሽ ላይ ምን አይነት ችግር አስከተለብሽ? በጣም ያመኝ ነበር። ቁጭ ማምስ ማጸኔን ያመኝ ነበር እና ብዙ ጊዜ ማጸኔን ራሱ አሞኝ እዚህ ነው ታከምኩት እና በጣም ይከብዳል። ያኔ ስትደፈሪ እድሜሽ ምን ያህል ነበር? ስንት አመትሽ ነበር? 13 ምናምን ነው ነበር። ነው እዚህ ቤት ከመጣሁ ነው 14 ያስኩት። ያኔ ከሰላሌ ስትመጪ እድሜሽ ምን ያህል ነበር? 10 ይሆናል። ስመጣ ትንሽኝ ነው የመጣሁት። እዚህ ያለችው እህትሽስ ይሄ ጥቃት እንደደረሰብሽ ታውቃለች? ነግረሻት ነበር? ታውቃለች። ከልጁ ጋር ነው እንደውም ፍርድ ቤት የመጣችው። ፍርድ ቤት ስመጣ ምንም አላችኝ፣ ዝም ሳቀችብኝ። ከዛ ዝም አልኳት። እኔ ምንም አላልኳትም። ተመልሳም አልመጣችም። ፍርድ ቤት ቀረበ ማለት ነው። ከዛ በኋላ አንቺ አሁን ወደዚህ መተሻል፣ ፖሊስ ነው ወደዚህ ያመጣሽ። ከዛ በኋላ ጉዳዩን ለፍርድ ቤት ያቀረበልሽ ወደ ፍርድ ቤት እንዴት ያደረገልሽ ማን ነው? ጓደኛዬ ነች። ሰታን ፍርድ ቤት ቀርብ ያለ ቃል ተናገራል፣ ግን ውሳኔ አልሰሙ ነገርኳቸው። ከዛ በውሳኔ ቀጠሉን እና ያሉም ውሳኔው እንደዚህ ነው የሚሰሙ ተባልኩኝ። ከዛ አሻልኳቸው። ስንት ጊዜ ፍርድ ቤት ተመላለሽ? 3 ጊዜ ነው ተመለስኩት። አንዴ ሲሄድ ምስክር አልመጣም፣ አንዴ ማምራት ጠርተው፣ ከዛ በሶስተኛው ነው ተሰቀው። ምስክር ጠየቁሽ ለዚህ ጉዳይ? አዎ። ምን አይነት ምስክር አቀረብሽ አንቺ? ምስክር ሆነሽ? ለነገርኳት ጓደኛዬ ነው ምስክር ያቀረብኳት። እሷ ሳቀርብ ተናገረች የነገርኳት። ከዛ ምንም አላለኝ። ገጠር ቤተሰቦችሽ እናትና አባትሽ ይሄን ጉዳይ ሰምተዋል? እንዲህ ጥቃት እንደደረሰብሽ? ማንም አያውቅም። የሚያውቁት እህቴ ጓደኛዬ በቃ። ታዲያ ቤተሰቦችሽ አሁን የት እንዳለሽ ነው የሚያውቁት? በቃ ትምህርቴን እየተማርኩ ይመስላችኋል የሚያውቁት እንጂ እዚህ ቤት መግባቴን ራስ ማንም አያውቅም። የሚያውቁት እህቴና ጓደኛዬ ብቻ። በወቅቱ ጥቃት የደረሰብሽ ጊዜ የወር አበባ ማየት ጀምረሽ ነበር? ኧረ አላይም ነበር ያኔ። ከዛ በኋላ ነው ያየሁት። ያኔ ጥቃት በተፈጸመብሽ ጊዜ የደረሰብሽ ስነ ልቦናዊ ጫና ምን ይመስላል? እስኪ ንገሪ። በቃ ወንድ ልጅ በቃ በጣም ነው ያስጠላኝ። ወንድ ልጅ ሲጠጋኝ ራሱ እንዴት በቃ ሰው እንዴት ውርር። አሁን ራሱ አንዳንድ ወንድ ልጅ ሳይ ልቤ በጣም ድንግጥ ይላል። ሁሉም እንደሱ የሚመስለኛል። በቃ ሁሉ ወንድ ልጅን እንደጣላ ነው ያስደረገኝ። ጃኒ በኩል ወንድ ልጅ ሳይ ልቤ በጣም ነው በጣም የሚሰቀጥ። ጥቃቱ የተፈጸመብሽ ቀን ነው ማታ ነው? ሰው ሳልነበረም እንዲጮህሽ እርዱኝ ማለት አልቻልሽም ነበር? ማንም የለም ነበር። በእኛ ቤት አይሰማም። በልሹ የተሰራ ነው፣ ምንም አይሰማም። ጧት ላይ ነበር 4 ሰዓት አካባቢ ነው ያኔ ነበር። አልጮሽም? ግን ምንም ማለት ሰው ቢደርስልኝ ብለሽ አልጮሽም? ምንም ሰው ማንም አይደርስልሽም ነው ያለኝ። ለአንድ ሰው እናገራለሁ ብትይ እገልሻለሁ ነብሎ ነው ያስፈራራኝ። እኔ በጣም ስላመመኝ ተናገርኩኝ። ስናገር ውሸቷን ነው እያለ ለምን ተናገረልሽ እያለ ያስፈራራኛል። ከዛ ስላመመኝ ነው ለምን ተናገረልሽ ለምን እያለ ከዛ እኔ ለጓደኛዬ ስነግራት ከዛ ቤት ጠፋው እና ጓደኛዬ ጋር 3 ቀን አድሬ ከዛ ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ መለከት ፖሊስ ጣቢያ አድርኩኝና ወደዚህ ተጻፈልኝና መጣሁ። እዛ መቆየት የለብሽም ተብዬ ከዛ ሲመጣ በቃ የምክር አገልግሎት ተሰጠኝ።
የጤና ቴኳንዶ እንዴት መከላከል እንደምችል ምናምን ጥቃቶችን ተማርኩኝ። አሪፍ ነው፣ ደስ ይላል። ይህ ችግር እንደደረሰብሽ ከነበርሽበት ቤት ጠፍተሽ ያው ጓደኛሽ ጋር ነበርሽ ለ3 ቀን። ከዛ ለፖሊስ አመለከትሽ። ፖሊስስ መጥቶ እሱን አልያዘም? አልታሰረም? እስር ቤት አልቆየም ነበረ? ለጊዜው ቆይቷል። በዋስ ነው የወጣው። ከዛ ግን የውሳኔ ቀኑ ይገባል ተመልሶ። የስንተኛ ክፍል ተማሪ ነሽ የነበርሽው? ያቋርኩት የሁለተኛ ክፍል ተማሪ ነበርኩ። ግን አሁን አልቀጠልኩበትም ትምህርት ገና ነው። ከዚህ ስወጣ ነው መቀጠለው ትምህርት። አሁን እዚህ እንደ ስራ የምትሰሪው ነገር አለ? እዚህ ከመጠለያ ከመጣሽ በኋላ መማር መጫወትና አንዳንድ ስራዎችን ማገዝ ነው እና ስልጣኖችን መሰልጠን። አሁን ከዚህ ግቢ ውጪ ብትባይ ብቻሽን ትወጫለሽ? ትፈሪያለሽ ወይስ መውጣት ትችያለሽ? ምክንያቱም ስልጣናዎች ምናምን ተሰጥተውሻል አይደል? ስለዚህ ውጪ ብትባይ አትፈሪ? ፈራለሁ። ጓደኛዬ ምናምን ካሌለች ብቻዬን መውጣት በጣም ነው የምፈራው። ቀኔ እንጃ ከሰው ጋር ነው መውጣት ማለት ግን ደስ የሚልን ከሴት ጋር ምናምን ሲሄድ ነው። ከወንድ ጋር መሄድ በጣም ነው የምፈራው። አሁን አንቺ እዚህ ስልጣና አግኝተሻል። ራስሽን አይምሮሽን እንዴት አድርገሽ ከዛ ችግር ውስጥ ማውጣት እንዳለብሽ አውቀሻል አይደለ? ታዲያ አሁን ትምህርትም ትቀጥያለሽ ከዚህ በኋላ። ስለዚህ ከዚህ በኋላ ምን መሆን ነው የምትፈልጊው? እስኪ ምኞትሽን ንገሪኝ። ምኞቴ በቃ እንጃ የተጎዱ ሴቶችን መርዳት ነው ምኞቴ። በቃ የራሴን ድርጅት ከፍቼ በነፃ መርዳት ማለት የተጎዱ ሴቶች የተደፈሩ እናትና አባት የሌላቸው ጎዳና ላይ ወደቁት በቃ አንስቼ ወይ ማስተማር ወይንም ቤት በቃ እነሱ መንከባከብ